ይሄው 2000 ዘመን አለፈ። ቅድስት ድንግል ማርያም በመካከላችን ሆና። ኦርቶዶክሳውያን ብቻችንን እኮ አይደለን። ወደ ልባችን፣ ወደ ቤታችን፣ ወደ ሕይወታችን፣ ወደ ኑሯችን፣ ወደ መቅደሳችን፣ ወደ ምስጋና አውዳችን፣ ወደ ትምህርታችን፣ ወደ ማህሌታችን ይዘናት ገብተናል። ብቻችንን አይደለንም። ከአባቶቻችን የተቀበልናት ጸሎታችን ማርያም 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 እኮ ናት። ለምን? ቅድስት ድንግል ማርያም ክብራችን፣ ጌጣችን፣ ሽልማታችን፣ ርስታችን፣ ማዕርዳችን፣ ማዕረጋችን ስለሆነች ነው። የአዲስ ኪዳኗ ክብርና ጌጥ ይህቺ ቅድስት ድንግል ማርያም እኮ ናት ወገኖቼ። አባት ብቻ አይደለም ክርስቶስ በመገለጡ እኔና እናንተ ያገኘ ነው፣ እናትም ጭምር ነው ያገኘ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። ለጥቂት ደቂቃዎች የምንመካከርበት ርዕሳችን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። ይህንን ቃል እግዚአብሔር ለአዳም ሔዋንን ሲሰጠው ተናግሮታል። አሁን ደግሞ እኔ ማነሳው ከዚህ ምስጢር የተነሳ ጠርጠሉስ ወይም ቱርቱልያን የተባለ ሊቅ የተናገረውን ነው። አነበዋለሁ። ሰው ብቻውን ይሆን ዘንድ ጥሩ እንዳልሆነ እግዚአብሔር ያውቅ ነበረ። ሴቲቱ ከእርሱ ጋር ትሆን ዘንድ ለእርሱ ለሰው እንደምታስፈልገው ይሄም እንዴት ጥሩ እንደሆነ ያውቃል። ይህቺውም ሴት መጀመሪያ ማርያም ስትሆን በኋላ ደግሞ ቤተ ክርስቲያን ናት ይላል። ለቀደመው አዳም ሔዋንን ብቻውን እንዳይሆን እንደሰጠው ዛሬ ላለነው ክርስቶሳውያን ብቻችንን እንዳንሆን መጀመሪያ ለማርያም ከዚያም ለቤተ ክርስቲያን ሰጠው ይላል ይሄ ሊቅ። ሰው በአዲስ ኪዳን ብቻውን እንዳይሆን የተሰጠው ለቅድስት ድንግል ማርያም ነው። ሰው ብቻውን ይሆን ዘንድ መልካም እንዳይደለ እግዚአብሔር ያውቃል። አባት ብቻ አይደለም ክርስቶስ በመገለጡ እኔና እናንተ ያገኘ ነው፣ እናትም ጭምር ነው ያገኘ ነው። ገነትን ብቻ አይደለም ያገኘ ነው፣ የተወደደች ቅድስት ድንግል ማርያምንም ጭምር ነው ብቻችንን እንዳንሆን ያገኘ ነው። ለቅዱስ ዮሐንስ እነኋት እናትህ ብሎ የሰጠው ቅዱስ ዮሐንስ አዲሲቷን ቤተ ክርስቲያን በክርስቶስ ደም የተዋጀችውን ቤተ ክርስቲያን ወክሎ ነው፣ እኛን ወክሎ ነው ብቻውን እንዳይሆን እናት ተቀብሎ ወደ ቤቱ የሄደው። አንድ ሊቅ እንዲህ ይላል፣ ቅዱስ ዮሐንስ የቤተ ክርስቲያን ምሳሌዋ ነው ይልና እርሱ ቅዱስ ዮሐንስን እንደ ንጽሕት ድንግል ሆኖ በሐዋርያት ስብከት ለጣጨች ለክርስቶስ ቤተ ክርስቲያን ምሳሌዋ ነው ይላል። ንጹሕ ስለሆነ ንጽሕት የሆነች ለሐዲስ ኪዳን ቤተ ክርስቲያን ምሳሌ አድርጎ እናቱን የሰጠው። አሁን ቤተ ክርስቲያን ብቻዋን አይደለችም፣ እናትም ጭምር አላት። አባ
አባት ብለን የምንጠራውን ብቻ አይደለም፣ እማ እናት ብለን የምንጠራበትንም ጸጋ ነው በአዲስ ኪዳን የሰጠን ወገኖቼ። ለዚህ እኮ ነው በመጨረሻ የክርስቶስ የመስቀል ኑዛዜው የሚያወርሰው ሀብት፣ የሚናዘዘው ርስት፣ የሚሰጠው ስጦታ የሌለው ክርስቶስ ሀብት አድርጎ ስጦታ አድርጎ ብቻውን ለሆነው የሰው ልጅ እንደ ቀድሞ ሔዋንን አይደለም፣ አዲሲቷ ሔዋንን ቅድስት ድንግል ማርያምን ብቻችንን እንዳንሆን እናትን የተሰጠን። ለጉዳዩ በጣም ቅርበት የነበራቸው፣ ለዘመንም በጣም ቅርበት የነበራቸው ከእውነተኛ ምስክሮች ናቸው ምእመናን። ቅዱስ አግናጤዎስ ምጥው ለአንበሳ ይህንን ጉዳይ ሲያወሳ እንዲህ ነበር ያለው። ትሕትና ትጥቋ ነው። መከራ ከሚቀበሉ ጋር አብራ መከራ ትቀበላለች። መከራ የሚቀበሉትን ብቻቸውን አትተዋቸውም። በመከራ ውስጥ ሁሉ አልፋለች ካለ በኋላ እርሷ የአዲሱ እምነታችንና የስርየታችን እናት ነች ነው ያለው። እነዚህ ሰማዕታት ናቸው የቤተ ክርስቲያን እናት ነች ያሉት። እንደ መገበሪያ ስንዴ በአንበሳ አፍ ውስጥ ተሰብረው የተፈጩ ናቸው የአዲስ ኪዳኗ የስርየታችን እናት ነች ያሉት። ለዚህ ነው ብቻችንን እንዳንሆን ለአዲስ ኪዳኗ ቤተ ክርስቲያን እናት ያገኘ ነው። ሰለሱና ነው። ምእመናን የእውነተኛ ቤተ ክርስቲያን መገለጫዋ አንዷ ይህችን ቅድስት ድንግል ማርያምን መቀበሏ ነው። ብቻችንን ላለመሆናችን የእግዚአብሔር ጸጋና የእግዚአብሔር ፍቅር ከኛ ጋር ለመኖሩ አንዱ ማሳያውና ምስክርነት በመካከላችን ይህችን እናት ይዘን መገኘታችን። ታስታውሳላችሁ ኦሪት ዘኍልቍ ምዕራፍ 17 ላይ ስለ አሮን በትር የተጠቀሰው ኃይለ ቃል እንዴት ይገርማል መሰላችሁ። ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለችው ሳይተክሏት የለመለመች ያለ ዘር የበቀለች ያቺ የአሮን በትር ይቺ ቅድስት ድንግል ማርያም ካልሆነች በቀር ሌላ ማነች? ምልክት ሆና የተቀመጠች ብቻችንን እንዳንሆን እናት የሆነች። ወገኖቼ የቤተ ክርስቲያን እውነተኛ አባል ካልሆነ እሷን በእናትነት ሊቀበላት አይችልም። የቤተ ክርስቲያን እውነተኛ አባል ካልሆነ ስሟን ሊጠራት አይችልም። የእውነተኛዋ የቤተ ክርስቲያን ልጅ ካልሆነ ክብሯን ሊናገርላት አይችልም። የእውነተኛ የክርስቶስ ቤት ለሆነችው ለአዲስ ኪዳኗ ቤተ ክርስቲያን ልጅ የሆነ ዝናዋን ይናገርላታል፣ ክብሯን ይናኝላታል። ካልሆነ ግን ስሟን እንኳን በቸልታና በዝምታ ያልፈዋል። የእውነተኛ የቤተ ክርስቲያን ምልክቷ ይህቺ ቅድስት ድንግል ማርያም ብቻችንን እንዳንሆን በመካከላችን አብራ መኖሯ እኮ ነው። ምስጋና ማንከለክላት፣ እናትነቷን ገሸሽ ማናደርጋት ብቻችንን እንዳንሆን እግዚአብሔር የሰጠን እናታችን እኮ ናት። ለክርስቶስ ላለን ፍቅር ማሳያ አንዱ ነጥብ በወንጌላችን የተጻፈው ምን ይመስላችኋል ምእመናን? በደረቷ የታቀፈችውን ወደ ክርስቶስ ደረት ለተጠጉ እንደ ቅዱስ ዮሐንስ ላሉ የምትሰጥ የመወደድ ስጦታ እኮ ይቺ ቅድስት ድንግል ማርያም ናት። በክርስቶስ ልብነት ለሚያስቡ፣ በክርስቶስ ፍቅር ለሚቃጠሉ፣
ክርስቶስን አባት ለሚያደርጉ ሁሉ እሷን መቀበል እንደ ቅዱስ ዮሐንስ በክርስቶስ ልብና ደረት ውስጥ ለሚጠጉ የፍቅር ባለሟሎች የሚቀበሉት ስጦታ ነው ወገኖቼ። ወደ ክርስቶስ ደረት ከተጠጋህ ነው የምትቀበላት። ነገረ ኢየሱስ ሲገባህ ነገረ ማርያምን ነው የምታውቃት። ወደ መስቀሉ ሲጠጉ ወደ መከራው ሲጠጉ የሚያገኟት ብቻችንን እንዳንሆን የምትሰጠን ስጦታ ይህቺ ቅድስት ድንግል ማርያም ናት። ለልብ ወዳጆች የምትሰጥ የልብ ወዳጅ የሆነች ይቺ ቤተ ክርስቲያን አንዷ የፍቅሩ ማሳያዋ ድንግል ማርያምን ተቀብላ መኖሯን በእናትነት በመካከል ማኖሯ ነው ወገኖቼ። ብቻችንን አይደለንም። ይሄው 2000 ዘመን አለፈ። ቅድስት ድንግል ማርያም በመካከላችን ሆና ቅዱስ ዮሐንስ ወንጌላዊ ወደ ደረቱ ወደ ፍቅሩ ተጠግቶ የተቀበላ ስጦታ ናት። ፓትርያርክ ሲኖዳ ከዘመናውያን ሰባኪያን መካከል አንድ አስደናቂ ቃል እዚህ ጋር ያመጣሉ። ምን ይላሉ? ቅዱስ ዮሐንስን አንተ ዮሐንስ ሆይ ማርያምን ዛሬ ወደ ቤት የወሰድካት ይላሉ። በኑሮ ልትደጎማት የእርጅናና የእርግና ዘመኗን ልታሳምርላት እንዳይመስልህ የአገልግሎትህ እኮ በረከት ናት ብለውታል። ማርያምን በእናትነት የሚወስድ በረከትን ይወስዳል። ድንግልን ተቀብሎ የሚሄድ ብቻውን አይሆንም። ለዚህ ነው ወገኖቼ አንድ ሊቅ እጠብቃት ብሎ ወስዶ ተጠበቀባት ብሎ የተቀኘው እኮ ለዚህ ነው ወገኖቼ። እኛ ለእመቤታችን ለድንግል ማርያም የምናስፈልጋት መስሏቸው አንዳንዶች ሁሉን ነገር ይነፈጓታሉ። ይህቺ እናት ብቻችንን እንዳንሆን ታስፈልገናለች እንጂ ኦርቶዶክሳውያን እኛ እኮ ለእሷ የምናስፈልጋት ሆና እኮ አይደለም። ለዚህ ነው እጠብቃት ብሎ ወስዶ ተጠበቀባት ያሉት። እንደውም አንድ አምብሮስ የተባለ ሊቅ ይህን ጉዳይ በጥልቀት ሲመለከት ምን ይላል? በጣም ይደንቃል። ከወንጌላት ሁሉ መጨረሻ የተጻፈው የቅዱስ ዮሐንስ ወንጌል ነው ይልና እንዲህ አይነት ጥልቅ ትምህርት፣ እንዲህ አይነት መራቀቅ፣ እንዲህ አይነት ሰማያዊ ጉብኝት፣ እንዲህ አይነት መረዳት ከየት አመጣ ቅዱስ ዮሐንስ ብሎ ይጠይቅና ብቻውን አልነበረም ከማርያም ጋር ስለሚኖር ነው ይላል። ከሷ ጋር የሚኖሩ ጥልቅ የሆነ ትምህርትን ያገኛሉ ምእመናን። መላእክት የሚማሩባት ትምህርት ቤት ናት። በሷ ውስጥ የተሰጠው ጸጋ ተዝቆ የማያልቅ ጸጋ ነው። ለዚህ ነው ኋላ ቢጻፍም እንዲህ በጣም የሚገርም የሆነው ከቅድስት ድንግል ማርያም ጋር በመኖሩ ነው ይላል። ብቻውን አይደለማ ምስጢር ይገለጽለታል። ብቻውን አይደለማ እውቀት ይፈስለታል። ብቻውን አይደለማ በበረከት ይጎበኛል። ብቻውን እንዳይሆን ወሰዳት። ኦርቶዶክሳውያን ብቻችንን እኮ አይደለንም። ወደ ልባችን፣ ወደ ቤታችን፣ ወደ ሕይወታችን፣ ወደ ኑሯችን፣ ወደ መቅደሳችን፣ ወደ ምስጋና አውዳችን፣ ወደ ትምህርታችን፣ ወደ ማህሌታችን ይዘናት ገብተናል። ብቻችንን አይደለንም። መጀመሪያ መምህሩ ነበር የወሰዳት። ታስታውሱ ከሆነ መጥምቀ መለኮት ቅዱስ ዮሐንስ የወንጌላዊው ቅዱስ ዮሐንስ መምህር ነው። ወንጌላዊው ቅዱስ ዮሐንስ የመጥምቀ መለኮት ተማሪ ነው። መጀመሪያ መምህሩ ወሰዳት። ከዛስ ተማሪው ተቀበላታ። ከአባቶቻችን የተቀበልናት ጸሎታችን ማርያም 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 እኮ ናት። እውነተኛ መምህራን ለተማሪያቸውም የሚሰጧት ስጦታ ይህች አስደናቂ ቅድስት ድንግል ማርያም እኮ ናት። መጀመሪያ መጥምቀ መለኮት ወሰዳት። ታስታውሳላችሁ ገና በጽንስ እያለ። ከዚያስ ነባቤ መለኮት ወሰዳት። ነገሩ እንዲህ ነው የሚቀባበለው ወገኖቼ።
ትውልድ ማለት እንዲህ ነው። እየተቀባበለ የሚዘምረው፣ እየተቀባበለ የሚያስተምረው። ለዚህ ነው ቅዱስ ዮሐንስ አፈወርቅ በረከቱ ትደርብንና በአስደናቂ ቃል ብቻውን እንዳይሆን ወደ ቤቱ ስለወሰዳት ስለ ቅዱስ ዮሐንስ ሲናገር እግዚአብሔር እንዴት ባለ ክብር አስጌጠው መሰላችሁ ይላል። ዮሐንስን የተጌጠው፣ ዮሐንስን የከበረው። አዎ እንዴት ባለ ክብር አስጌጠው መሰላችሁ? ለምን? ቅድስት ድንግል ማርያም ክብራችን፣ ጌጣችን፣ ሽልማታችን፣ ርስታችን፣ ማዕርዳችን፣ ማዕረጋችን ስለሆነች ነዋ። የአዲስ ኪዳኗ ክብርና ጌጥ ይህቺ ቅድስት ድንግል ማርያም እኮ ናት ወገኖቼ። ለዚህ ነው ቅዱስ ዮሐንስ አፈወርቅም ተደንቆ እግዚአብሔር ቅዱስ ዮሐንስን እንዴት ባለ ክብር አስጌጠው ማርያምን ብቻውን እንዳይሆን ሰጠው ያለው። ምእመናን ይቺን ቅድስት ድንግል ማርያምን የሚወስድ ጸጋን ሁሉ ይወስዳል። ምክንያቱም ጸጋን ሁሉ የተመላች ናትና። የዚህችን አስደናቂና ጸጋ ማን ሰፍሮ ማን ቆጥሮ ይችለዋል ከባለቤቱ በቀር ወገኖቼ?